ጤና ይስጥልኝ የተወደዳችሁ የካፋ ቴሌቪዥን ተከታታዮቻችን እንግዲህ በዛሬው የመዝናኛ ፕሮግራማችን እጅግ አዝናኝ የሆነ ፕሮግራም ነው ይዘንላችሁ የቀረብነው በካፋ ስፖርት ውስጥ እጅግ ተወዳጅ ሆኑ በተለይ በእግር ኳስና በመረብ ኳስ አንቱታን ያተረፉ እጅግ ትልቅ የሆኑ እንግዳ ነው ይዘንላችሁ የቀረብነው እንግዳችን ማናቸው ምን ስራዎችን ሰርተዋል የሚለውን ከፕሮግራሙ የምንከታተል ነው የሚሆነው ፕሮግራሙን በመምራት ቤቴሌም መምሩ አብሬያችሁ ቆይታ አደርጋለሁ በካሜራው በኩል አቤል ተስፋዬ እንዲሁም ከሌሎች የስቱዲዮ ባለሙያዎች ጋር በመሆን ነው አብረናችሁ ቆይታን ማደርገው እስከ ፕሮግራማችን ማብቂያ አብራችሁን ቆዩ እንግዳችን ጥሪያችንን አክብረው እዚህ ድረስ ስለተገኙልን እጅግ አድርገን ነው እናመሰግነው እንተዋወቅ በቀለ ወላወራ ከቶ ባላለው በአሁን ሰዓት ጡረተኛ ነኝ ቀደም ሲል በመምህርነት 17 አመት በግብርና 15 አመት በ32 አመት አገልግሎት ለመንግስት ሰጥቼ ጡረታ ወጥቻለሁ አንደኛ ጃንኛ ክፍል ኤስኤም ስዊድን ኢንተርናል ሚሽን ነው የሚባለው ከታው ጅው የተማሩበት ትምህርት ነው እኔ አንደኛ እሱ አራተኛ ክፍል ነበር ለማንኛውም እዛ እስከ አራተኛ ተማርኩኝ ከዛ ወደ በደማራም ነው አጼ በደማራም ትምህርት አምስተኛና ስድስተኛ ተማርኩኝ ስድስተኛ ያኔ ሚኒስትሪ ነበር እነሱን ሰባተኛ ወደ ሰባተኛ በ62 ዓመተ ምህረት ሰባተኛ ጀመርኩኝ እስከ 12ኛ ሸታ ቢሻወልዳ አንደስ በአሁን በመባለው እዛ ነው ጨረስኩኝ ከዛ በኋላ እድገት በብረት በ66 ዓመተ ምህረት የዘመትኩኝ እስከ 69 የዘመትኩኝ ወለጋ ነው ወለጋ ክፍለ ሀገር አርጆ አውራጃ የሚባል አውራጃ ከዛ ዳቦሃና የሚባል ወረዳ እዛ ነው አመት የሰራው በዘማች መምህርነት በዘማች መምህርነት ከመደበኛ አስተማሪው ጋር አስተማሩ ከዛ 69 መጀመሪያ ላይ ተመለስን ከእድገት በኋላ እዛ 69 አጋማሽ ላይ ካቶሊክ ሚሽን በኮንትራት አስተማሪነት ተቀጠርኩ በኮንትራት አስተማሪነት ተቀጥሬ እንግዲህ ቀደም ሲል ተማሪ ሆኜ ስፖርትን አዘወትራለሁ እግር ኳስ መረብ ኳስ እስከ ለቀው እስከ ራዲዮ ድረስ የራስን ማለት ይችላል ያኔ እንግዲህ ከዛ በአስተማሪነት ተቀጥሬ ያለው አሁን መኖሪያ እዛ ሆኖ በደማራም ተዛወርኩ 71 ዓመተ ምህረት ከ71 እስከ 75 አጼ በደማራም ትምህርት አንደኛ እና መለሰኛ ወላቻ ደረጃ ትምህርት ሰባተኛ 8ኛ ክፍል የስፖርት መምህር ነኝ ጥሩ ልጆች አፈርቻለሁ ራስን መፍጠር ነው ጥሩ ማለት በአስተማሪነት ራሱን ያልፈጠረ አስተማሪ አይደለም ለምሳሌ ቅድም አንድ አንሳሌ ጌቱ ቦሩ ማኑ ፍቃዱ ገዛኸኝ መለሰ ሳጂ እነዚህ የኔ ተማሪዎች ከዛ 75 መጨረሻ ላይ ፎርሞልቼ ወደ ጅማ 76 ተዛወርኩኝ ወደ ጅማ ተዛውሬ ጅማ ከየቡ አንድ 6 ወር ከሰራ በኋላ ኪቶ ትምህርት እንደገና እንደዛወረ ያው በስፖርት ነው ስፖርት አስተማረው እዛ ያስተማር ቆየው ከዛ በህርማታ አሁንም የስፖርት መምህር ነኝ በዚህ ውስጥ እንግዲህ በስፖርት መምህር ውስጥ ብዙ ስፖርት እንትኖች አሉ እኔ ራሴ ለክሌም ደረጃ መጫወተዋለሁ እና እኔ አነሳሳው ቆይቼ
ዋና ከዚህ ከቦንጋ ከከፋ ተዛወርኩ ጅማ ስፖርት ያኔ ኮርስ ለማግኘት በጣም ችግር ነው። አንድ ስፖርት በዲፕሎማ ደረጃ ትመጣለች 6 አውራጃዎች ተወዳድሮ ያሸነፈ አውራጃ ሰራ በቃ በተናጀ ምናልባ ጅባ ቢዞር አገኛለሁ በሚል ተዛው ያማ ምንድነው ከስፖርት ከማፍቀር የተነሳኝ ይላል ዛወርኩ አሁንም ያ እድል አላገኘሁም ከዛ ይግድ ያለውን ጅማ እርሻ ኮሌጅ ገብቼ እርሻ ተማርኩኝ እርሻ ተምሬ በ78 በዲፕሎማ ተመረቅኩኝ ከዛ በኋላ አሁንም የእርሻ መምህር አልሆንኩም አሁንም ስፖርት ያሳሰበው ቆይቼ በ88 ወደ ቦንጋ እንደገና ተመለስኩ ወደ ቦንጋ ስመለስ እኔ ፈለኩኝ ትምህርት ቤት በማስተማር ስፖርት በማስለመቀጠል ነበር ምክንያቱም በእጄ ዲፕሎማ ስላለ ዲግሪ ለመከታተል በጣም ምቹ ነበር ያኔ አልሆነም የሰብኩ አልተሳካም ወደ እርዳታ ማስተባበሪያ አመዝ መስሪያ ቤት እንድሰራ ተደረኩኝ እዛው እየሰራው ቆየሁ እሱም ደግሞ አልቆየም ከ2 አመት በኋላ ፈረሰ በ91 አመት ድረስ ስፈርስ ላይሰንስ ያው እንትን የሚያወራው ስለ ግብርና ስለሆነ ዞን ግብርና ተመደብኩኝ የገበሬ ማሰልጠኛ ኤክስፐርት ሆኜ ዞን ሰራ ቆየሁ በግብርና ከዛ 75 ዓመተ ምህረት ላይ ማነው 95 ዓመተ ምህረት ላይ የሰው ኃይል በዛ ተብሎ ወደ ወረዳ ተበተነ እኔ ወደ ጫና ይርኩኝ ጫና 95 ዓመት ሙሉ ሰራው ዝውውር ጠይቄ ወደ ቦንጋ ስጠይቅ አይቻልም ተብሎ ወደ እንትን ማዲያን መንጂዮ ሂድ ተባለው መንጂዮ ለመሪ እንትን ስላምኩኝ በጋረኛ ተላሙ ትንሽ ስራ ፈትቼ አንድ 4 ወር ቆየሁ ከዛ ጋዋታ ኮበች ተመደብኩ በዚህ በግብርና ማለት ነው ኮበች ተመድቤ እዛ ስራ 97 እዛ ሙሉ ሰራው 98 ላይ ዝውውር ጠይቄ ግንቦት ተዛወርኩኝ ግንቦት ተዛውሬ እስከ 2013 ከሰራው በኋላ ከቦንጋ ተመላሽ የምሰራው ይሄ ሳስበው ለካ እኔ ምንም እንትን አይደለሁም ብቻ በትራንስፖርት ምናምን ነው የኔ ደሞዝ የሚያልቀው እዚህ የግድ በ55 ጠይቄ በ2013 ለቀኩኝ በ55 ማለት ነው አቶ በቀለ እንደው ከመጀመሩ ነው ወደ ስፖርቱ የገቡትኛ ብዙ ምናውቆት በስፖርቱ ነውና ከመጀመሩ ነው እንደው ወደ ስፖርቱ የገቡት እና ደግሞ በካፋ ስፖርት ውስጥ ያለው ተሳትፎ ምን ይመስላል ነገርማቸው በልጅነት ጀምሮ አንደኛ ደረጃ ጀምሮ ስፖርትን በጣም ወዳለሁ እንደውም ወደ ከግዲ ተመላላሽ ስለተማርኩኝ መንገድ ላይ ከጓደኛዬ ጋር ድንጋይ ሁሉ እግሬን በባዶ እግር ነው ያኔ እንግዲህ ድንጋይ ኳስ እቺ ፕላስቲክ ኳስ አለ እሷን ለመንገድ ላይ ያውት ድንጋይ ሁሉ እግሬን ቆራርጦ ብዙ እንትን ያም አላስተወኝ በዛ ጋጥያ ነው እንዳልኳችሁ በ71 ዓመተ ምህረት በደባራም ስፖርት መመሮኛ በመሰራበት ወቅት በእውነቱ ስፖርትን አንደኛ የትርፍ ሰዓት ሁሉ ስፖርት እንትን ማሰራት ስፖርት አቋቁመ በትምህርት ቤት ደረጃ ከማህበረሰቡ ጋር ተዋውቀ ማህበረሰቡ እንዲወደ ያድርጎ አፍቆ ብዙ ወጣቶችን በዛ እንትን አሰልጥኘ ብዙ ምስጋና ሁሉ ያገኘው ደብዳቤዎች ማአት አለ የኔ እንደው የስፖርት ደብዳቤ ምስጋና ደብዳቤ ቆርቆሮ ቢሆን አንድ ትልቅ በሰራለሁ ማለት ነው ለሰን መለይ ጋዳለን እና ለዚህ
በዚህ እንትኖች ላይ ተወዳጅ ነን በመምህራን ዘንድ ተወዳጅ ነን። አውራጃ በዛ ውስጥ አውራጃ ውድድር አለ በየአመቱ አውራጃ ውድድር አለ። 6 አውራጃዎች አሉ በከፋ ክፍለ ሀገር ውስጥ ማለት ነው። እንደምታውቁት ብዙዎቻችሁ ታውቃላችሁ 6 አውራጃዎች ውስጥ እኛ እንደ አንድ አውራጃ ተወዳድረ ዋንጫ 75 ዓመተ ምህረት ለዋንጫ ቀረሙ ልሙ አጋሮ ማለት ልሙ አጋሮ ከተማ ላይ አሸንፈ እግር ኳስ አሸንፈን ዋንጫ ይዘን መተን ይሄ ትልቁ እንትናችን ነው። ከዛ ደግሞ በዛ ውስጥ እንግዲህ ይሄ በአመቱ መጣው አሁን የከነማ ጫውታ አለ በክፍለ ሀገር ደረጃ በአውራጃ ደረጃ የተቋቋመ ያንን ከነማ ጫውታ ቅድም እንደጀመርኩ የሌቻ አንበሳ ማለት ጫና ቀዩ ማጭን ባለ ግንቦ ምንጭ እና ጎጀብ እርሻ ልማት ራሱ እንኳን ራሱን ችሎ ውድድር አለ በዛ ውስጥ። በርግጥ እኔ አሁን ጉሬዛ አልተጫወትኩም ባርታ ፋፋቴ እንደተጫወትኩኝ። ባርታ ፋፋቴ ማለት በጣም እንቀራረብ ቡድን መስርተን ነው ማለት። አሰልጣኛችን አቶ ደስታ ማሞ ነበሩ። ደስታ ማሞ ደቀራሻው ማለት ነው እውቅ የሆነ አሰልጣኝ አውራ ጎዳና አለ። አሁን ቅድም በጠቀስኳቸው ክለቦች አሉ። አንድ ሰፈር ልጆች ስለሆነ ቴክኒክና ታክቲክን ይለውጣል። በጫወታ ጊዜ ግንቦ እንዴት ነው የሚጫወተው? በምድር ነው በሰማይ ነው የሚጫወተው ብሎ ሁሉ እናጠናል። እንደገና አጥቂዎች ተከላካዮች ምን አይነት ናቸው? የግንቦቹ ወይም አውራ ጎዳና ተከላካዮች በሁለት እግር የማይከላከሉ ከሆነ ቀላል፣ በግራ ብቻ የሚመታ ከሆነ በሁለት እግር ስላችሁ በአንዴ በሁለት እግር ማተር ማለት አይደለም። ያው በቀኝና በግር ማተር ማለት ነው። በዚህ ጊዜ በሁለት እግር በቀኝ የማይችል ከሆነ ተከላካይ አጥቂ በቀላሉ አጠንተዋል። በዛ በቀኝ በኩል መጥቶ በግራ በኩል በቀኝ የሚመታ ከሆነ በግራ በኩል መጥቶ ጎል ያስገባል። ለዚህ አሰልጣኛችን አቶ ደስታ ማሞ መምህር ደስታ ማሞ በሁለት እግር መምታት የሚችለው ተርሴን የሚያደርጉት በግራና በቀኝ። እኔ 5 ቁጥር ነው በቃ 5 ቁጥር ማንም አለ በግራ መታለው በቀኝ መታለው። ይሄን ማን ያውቃል? በከረ ቅጽል ስም በቀለ ጋንቾ ነው የሚባለው እና ይሄ ሰጠኝ በኳስ እንጂ በሌላ ነው። በዚህ ተከላካላለው ይሄን አሸንፈን የሚገባው ይቀናል። አሁን በእኛ ውስጥ በቀደም ብቻ ክፍለ ሾንዲ ሞቷል ነፍሱን ማሮ። እሱ አንድ የኛ ባርታ አበተ ተጫዋች ነበር። የተቀሩ በውታል ግርማ አበበ እንዳለ አሰልጣኝ ነው። አዲስ አበባ ነው ያለው ነው አሰልጣኝ ነው። ጎበዝ ተጫዋች ነው። እሱ እንግዲህ የኛ አቡኑስ እሸቱ ከበረ እሱ ፊት ነው መጫወት እንዶ አሁን ቅድም ያልኳቸው አብርሃም ተክለ ሃይማኖት አለ ሞቶ እነዚህ እውቅ የሆኑ አጥቂዎች ናቸው። ለዚህ እነን ሁሉ ያው ተናድ ባርታ ፋፋቴ እስከ 75 ዓመት ድረስ ባርታ ፋፋቴ ተጫውቻለሁ። ከዛ እንግዲህ በማስተምርበት ሰዓት ተማሪዎችን በጥንቃቄ ነው ይዙ። የኔ ተማሪዎች ልክ እኔን ተከትለው መስለው እንዲወጡ ሲረተነኝ በእንትሮ ላይ በማስተማር ላይ ያ ማለት ፍቅር ወዶ እንትን ስፖርት እንዲወዱ ለማድረግ ነው የማደርገው ጥረት። ስፖርት እንዲያፈቁ ለማድረግ ነው። እኛ ለማላ ተብሎ ለአውራጃ ስም ተብሎ ምንጫው አውራጃችን እንዲሸነፍ በፍጹም አንፈልግም። ቅድም ነግሬያለሁ። መረብ ኳስና እግር ኳስ ነው እኔ የምጫወተው። ለአውራጃ ስወከል በቀለ ምርጥ ተብሎ ከሁለቱ አንዱ ምርጥ ሁለቱንም ስትጫወት ትደክማለህ ተብዬ ወይ እግር ኳስ መርጣለሁ ወይ መረብ ኳስ ማለት አሁን አጭር ነው። መረብ ኳስ ሲደፍቅ ወይ ስማስመጣ በሚገርም ሁኔታ ነው የምጫወተው። እንደውም ትዝ የሚለን በ74 ዓመተ ምህረት
ቀዩ ማጀድ ወራ አስተዳደር ነው ተጫዋች አለ ሽብር ምን ባሉ መረብ ጫወት ኮካኮላ የምትባል አለ መረብ ኳስ ላይ ስትዘል ባንድ እግር የምትዘለው ያ ደግሞ በጣም መጥፎ ነው ግን ትዘላለህ ትጎዳለህ እንትን ትመታለህ በጣም እና ጭንቅላቱን ማታ ተናደ ወጣ ወጣና እኔ ወዲስ ስሜንዴ ስፖርት እኮ ነው ይሄ እና እንደዚህ ቢያል ምክንያቱም ስፖርት ናቸው ላይ ፍቅር ማለት እና በዚህ ጫወታ በደንብ ጫወታ ነው ሌሎች ሃንድቦል ምትሉ እጅ ኳስን ቅርጫ ኳስን አስተምራለሁ እንጂ አልጫወትም ዳኛለሁ አሰለጥናለሁ እንጂ አልጫወትም ግን ሁለቱን ጠንቅቄ ጫወታል ሁለቱን ነው ድሮ አውራጃ ጫወታ ባለ ጊዜ ቦንጋ ከተማም የሚዘረፍ ቢሆን ይዘረፋል እኮ ይበሰረተ ነው ሁሉ ለማይቱ ይሄዳል ዛፍ ላይ ወጥቶ ከያብ ጅምራም ሁሉ ወርቅ ሁሉ አለ ይሄን አለ ፍቅር ያለ አሁን አይታችሁ እንደሆነ ነው ትንሽ ስፖርቱ እየተዳከመ ማይዱ ትንሽ ለመክተም ሞክራለሁ ሰፈራት የእናንተ ልጆች እንዶ ጨርቋስ ሰፈሩ ሲያንከባል ይላል ስፖርት እየደከመ ማምጣት ከዚህ ታያላችሁ ጨርቋስ ሰፈር ውስጥ ልጆች የሚጫወቱ ወር ስፖርት አለ ፕሮሚሲንግ አለ ማለት እና አይጫወቱም እና እኛ ሰፈር ውስጥ ልጆችን እንዲወዳደሩ ፈጥረን ብዙ ፈጥረን እኔ አሁን ባርታ ባለ ባርታ ሜዳ አለች እዛን ጊዜ ኤቢሲዲ ቡድን ፈጥሬ በዛ ውስጥ ማጥቻ ወዳደራለሁ በትርፍ ጊዜ አገኘው እነዚህ ልጆች ጫወት ያደርጋል ፍቅር ወዶ እንዲያድጉ አድርጋለሁ ግን እርጅና ቢሆን ውስጥ ወነና ምን አይሞት ይባላል ውስጥ ያለ ስለ የኔ እንትን ባልገውሉ እንትን ማለት ባልችልም እንዶ አሁን ቢኖሩ የካፋን ስፖርት ትልቅ ቦታ ያደርሳሉ እንደውም ከካፋ ስፖርት አልፈው ፕሪሚየር ሊግ እንዲሁም ትልልቅ ቦታ ላይ ይደርሳሉ ብሎ የሚያስቡት ካፋ ስፖርት ውስጥ የነበሩ ሰዎች አሉ ወይ እንደውም በዛው ማያይዘው ያኔ እንግዲህ የካፋ አውራጃ ሁለተኛ ወጥቶ ነበር እንዶ ለምን ይመስሎታል እንደዛም የሆነው የሚለውን አያይዘው እስቲ ቢገልጹልኝ በርግጥ ታገዱ ደሳሳ እኔ እንጃ እንደውም ፕሪሚየር ሊግ ቀርቶ የፕሪሚየር ሊግ ዲግ ቢኖር እኮ መጫው ሚቱኮ ካገኘ ገላል እውነት ነው ማለት ሚቱ ካገኘ ራሱን ካልተጠነቀቀ መተጫወቻው ነው ይገላል ከዚህ ደምያታ ነው እና ባቸና ሱፕ ቦርደ እነዚህ ከጅማ ነው መጡት ጅማ ወጣ አውራጎዳና ገቡ ቦርደ ኪፐር ነው ማርቼ ሞቷል ፓቼ አለውን የውሹ ሻይ ልማት ውስጥ አለ እና አሁን ጡረተኛ መሰለኝ እና ምንም አልሆነ እሱ ደህና ነው በዚህ ውስጥ እንግዲህ እነዚህ ስም የተሰጠው እኮ ሱፕ የኳስ ማምጣት ሱፕ ያለ ማታ ተብሎ ሱፕ ተብሎ ቦርድ እንግዲህ የሚባለው ግንብ ነው የሚያክለው ከላይ ዘሎ ከኳሷ ሲወርቅ ምን የሆነ ነገር የወደቀ ነው ያክ አይታፋም ኳሷን ይዞ ነው በጣም እሱ ሞቷል በኳስ ዓለም ተክለ ሰውነት በጣም አስፈላጊ ነው ይቅርታ አድርጉልኝ ተክለ ሰውነት የተሟላ ሰውነት አንድ ተማሪን ስፖርተኛ ለማድረግ ተክለ ሰውነቱ ታያል ይህ ልጅ ለእግር ኳስ ያመቻል ለመረብ ኳስ ታይና ኖሃ አይኑሮ ስፖርት እንደው ጫወታ አይኑሮ ያንን አይተ ታስገባን ታሰለጥናል በዛ ሰውነቱ በደንብ አሰልጥነ ቴክኒኩን ታክቲኩን ሁሉ ታስተምረዋለ በደንብ ስፖርት እስከሚያል ምናምን ታሰራዋለ ምጫወቶች ሁሉ ታሳያለ ጥሩ ተጫዋች ነው ወጣ ይሄ ከተማ ውስጥ እንትን ካለው ከገጠር አምጥተህ ምንም በቃ ሰውነቱ ብቻ ምጪውን ወጣት ገና ይሄን በረም ታሰልጥናል በረም ታስተምራ ተሳሳደገ እኔ አሁን ብዙ ልጆችን ከገጠር አስተማሪዎች አሉ ተማሪዎች ሁሉ በርግጥ የቤተሰብ ብራም ችግር ተጽዕኖ ችግር ሆኖ አቋር ወደ እርሻ ይገቡ እንጂ ብዙ ልጆችን ነው ተደረ አሁን ቅድም ያልከው ዶክተር አድማሱ ሳጂ መረብ ኳስ በማስተበበት ሰዓት ይዛላል ግን ሲደፍቅ በዚህ መደብቆ አውጥቶታል ይሄ በዚህ ከመጣ
ይሄን ከዚህ ተናድጄ ጀመራው እንዴ ጁን ሰብሮ ነበር ወለት ለማናገር እንዴ ይሄን በዚህ ደፈቅ መድፈቅ ያለ በዚህ ይሄን ጣጥኝ ከንድ ልክ እንዴ ከመጣ አውት ነው የምትወጣው እንዴ በታምር አሁን ለምሳሌ እንደ ለክስታረክ ይሄን መንፋት ያለበት ቋት ይሄን መንፋት ያለ ሰውነትን ለስለስ አድርገህ ሰውነትን ለስለስ አድርገህ ሰውነትን ሰፈር ሸፈረክ አድርገህ እንጂ ሰውነት አጠንከረ ከሆነ ይሄን ዝናገ የተነከነው ወደ ውጭ ነው እንዴ አይነት ሰዎች ይላል በዚህ አሁን መረኳስ እንግዲህ 6 ምድር ተጫዋች ናት አሁን አውሮፓ እንትን አይታችሁ እንደኔ ነው ይባዛል እንጂ ዞሮ ጫውታን አጭር ይመታል አጭር የሚመታ ከእጅ ነው የሚቀልበው እንዴ ሴት ከማድረግ ከማቀበል ከእጅ ተርጎ መታ ያ ማለት በጣም አደገኛ ምት ነው መታው ሰው ካገኘ ሁሉ የሚጎዳ እንትን አለ ሰላም መጫወታ የሚባለው መረኳት ነው ግን በዚህ እንትሮች ይደረጋል የሚያምር መረኳት በቃ ሲዘል እንዲ በየለ ሲንሳፍ አንተ ለያ የሆነ ሰከንድ ማይሮ ሰከንድ አየር ለመቆየት አለ ኳሱን ለማግኘት ማለት ምትዘል ከሆነ በጣም ምትተሮ ነው ምትወደ ቀስ ብለ ምትዘል ከሆነ ይስቆያል ከዛ ኳሷን የት እንዳረሽ ወዲህ መምታቱ ወን በእጂ እንዲ ባልሽው አቶ በቀለ እንደው ያኔ ነበረው የተጫዋች ብቃትና እንደው የህዝቡ አቀባበል ቲፎዞ እንደው ምን ይመስላል ቅድም ነገር ጠቅሻለ ስፖርቱን ማህበረሰቡ ውስጥ ካልገባ ህብረተሰቡ ውስጥ ካልገባ ስፖርት አይደለም ስፖርት አይደለም ህብረተሰቡ ማወቅ አለበት ስፖርት ህብረተሰቡ ውስጥ ሰርጾ ካልገባ ምን ዋጋ አለው ያኔ እኮ ቀበሌ አለ ታች ማለት ከቀበሌ ደምሮ ተቀስቅሶ ማን እንትን ይሁኑ ተብሎ ያው ቀደም እንደተባለ ማን ነው የጨፍሮ ማን እንትን ቲፎዞ እንግዲህ አሁን በርበራም መዳስ መጣ የዛ ቲፎዞ ጆሮ ዶንቅሮ ለዚህ አሁን በረሰቡ ስፖርቱ ያኔ ቀበሌም በጣም የተጠናከረ ስለሆነ የቀበሌ ራሱ ቡድን አለው ክለብ አለው ጫወተ ከቀበሌ ወደ ከነማ መጣው ወደ እንትኑ ነው ከዛ እሱ ውድድር አለ ቅዳሜ ወይ እሁድ ጠዋት ውድድር ይደረጋል ከዛ ተመልምሎ ነው ወደ ከነማ ማለት ከዛ ያለ ወደ አውራጃ መጣ ያለው ይሄ የለም አሁን ይሄ መጥፋቱ ጭራሽ እንትኑን ያደከመ ነው ማለት በእውነት ይሄ በእግር ኳስ በተለይ በስፖርት ከፋ ጥቅ ነው በቃ ከፋ ማለት እዛ 6 አውራጃ ሲርቆ ይሄ መጣ እንግዲህ ይሄ ከመጣ ማን ከዚህ አታይ ነገለ አሉ ለካ ሞቱ ጠፍቷል ለካ አሉ ይላል በምንም ታምር አሁን የበረም ማውቃተን 75 አመት ዋንጫ ማጣውልን ከዛ በላይ 76 ተዛውሮ የለው ቅድም ነገር 75 ላይ ግርማ ማለቶ አጥቂኝ አሁን ያልኩት ማቼክ አብራም ተከራማለትም አጥቂኝ እና ከዛ ገዛኝ ኦቦ ጎል የምትገባ ካልሆነች በቴስታ ኳስ አይመልስም ጎል የምትገባ ከሆነ የሚመልሰው በኳስ በተ ቁምራ አለው ጫውታ ይችላል ከዛ ጎል የምትገባ ከሆነ የግድ በቴስታ መጥቶ ይወጣል አሁንና ገዛኝ ኦቦ ለአብራም ሰጠ ለግርማ ሰጠ ግርማ ጎል አስገባ በዛች ጎል አንድ ጎል እስከ መጨረሻ አሸንፈን አውራ ጎዳና ነበር መኪና ተንጋግቶ ነው የሄደው ከዚህ ተለቅሞ ማለት ይቻላል የመኪና አይነት የሰው አይነት አውራጃ ደግሞ ያኔ የሄድ ነው እንትኑ ማራሱ ነው አቶ ሰለሞን ወልደ አሉ ትልቅ እንትን ናቸው እሳቸው ይሄን ሁሉ መጀመሪያው እንትን እያንዳንዱ ተጫዋች ያውቃል እያንዳንዱ የስፖርት እንትን ያላቸው ሁሉ ያውቃል መሪዎች ደስ ይላል በቃ እንደዚህ ነው አይታ አንተ እና አንድ ሰሞን እኔና አብርሃም አውራጃ ስፖርት ተጠሪ ጋራ ትንሽ ሳንጋ አተን ለአብዮቱ ባል ተብሎ ስፖርተኞችን ወጣቱ አሰልጥነው ላጋ አድርገና ቀጥ ብለው ነው ለዛ ልጆች አምጡና ሄድ ለዛቸውን ፈራይት ሽዙ ተደረሰ ምንድነው ችግራት ጋሽ እንትኛ ለአመቱ ሰጠቱ ታለን የትምሽን ሰር ሰጠ ነው እሱን ለእንትን አንጠቀም ለዚህ ስንት ከተጠቀም ካለቀ በምን ተማሪ እናስተምራለን ትምሽን ሰርኮ በየ2 አመት ይልካል ቱታ ለስፖርት መምህራን
ያው ምን መሰለህ ቢጫ ነው ታስታውሱ እንደ እኔ ልካል እዛ ለዚህ እዚህ የጂዲአር ይመጣል አይደለም የተከማቸ ጫማና ቱታል አይደል ሲሉ ለኛ ማን ይሰጠናል ምክንያቱም ሰውየው ከልክሎናል ለኛ ማን ይሰጠናል እሱን ኃይሌን አስተራ ኃይሌ ወልወራ ታውቁ እንደሆነ እዚህ አብሮ አዲስ አበባ ነው ሞቶ ለሆነ ነፍሱን ማሮ እሱ ቶሎ ብለን እነዚህ የሚፈልጉትን ሄዶ ቱታም ጫማው ይስሩ ደስታው አልቻለ መጣን አብራም ላይ ወጣ የተከማቸ ቱታ ላይ ከዛ ይሄ አይመቸንም ማርተን ሁለት ጫማ ሁለት ቱታ ማለት ምንድነው ህዝቡ ማከለ ዋናው ካወቀ ህዝቡ ማከለ ሰርጾ ይገባል ስፖርት በቃ ምንም ችግር የለውም ተዘክራሉ ፖሊስ አለ የራሱ ክለብ አለው ሁሉ ነገሮች ከስር ደግሞ ተጠናከረ ትምርት እንግዲህ ዋና ምንጩ ማለት ትምርት የስፖርት ምንጭ ትምርት ነው ያለው አሁን የትም ብትሄድ ትምርት አሁን በቀላሉ ወጣት ለማግኘት የምትለው እዛ የዚህ ነገሮች የዳበረ ስለሆነ የተጠናከረ ስለሆነ ስፖርቱም ፈሩን ይዞ እስከ እንትሮ ቆየ ይሄ ውድድር የአውራጆች ውድድር በሚደረግበት ሰዓት ባንድ ስፖርት አይነት አይደለም መረብ አለ ቅርጫት አለ እግር ኳስ አለ አትሌቲክስ አለ ሩጫ ማለት ጦር ውርወራ አለ በዚህ ውስጥ አሁን እኔ ሃይስኩል ተማሪ ነኝ በጦር ውርወራ ነው ስለው ያኔ ለሩና አተከሮ አቶ ደስታ ኖን የሆኑ እግር ኳስ ተጫዋቾች አንደሞ ለብዙዎች ረሳውኝ እነዚህ እግር ኳስ አንተ ግድም ባነሳው መሰረት እግር ኳስ ሁለተኛ ካራጃ ወጣው ጫወታው አቅቶት ምናምን ሳይሆን አሁን ኪፐር አለ አቶ ከሮ ለጎሩስ ኖን ኪፐር ነው ኋላ ነው ወደ ደሞሶ ሲያንስ ነው ወደ እንትን ተከላካይነት ነው ወደ አጤ እንግዲህ የጉልበት ጫወታ ጋደሳ ሆነ አረሳማሞ ሲዘል እንዲህ ከሰማይ ወደ ላይ ከዘለለ በስስ ወርድ አንድ ሁለት ሰው ገጭተው እንዲህ ነው እንግዲህ ያኔ ኮመን ነው ይሄ ነገር ጉልበት ነው ይፈቀዳል ምን እንትን ያደርጋል በዛ ውስጥ የወሰረው ልሙ አውራጃ ነው ይዋሰ በጣም በሚገርመው ሁኔታ ቤቢ ነው ምናምን ቢባለው አጥቂ ሶስቱን ሻውረዶ ፖርተሩ እንዲህ ማታሰረተሩ ወርቅ ኳሱ በላው ላይ አስገብቷል ከዛ ባለ በቃ ተናደን ሁላችን ነጥቦች መከላከያ አሁን የነዛ ቆም በመከላከያ እንደደስታና እንትና ማንም አልፍ ጋሽሮ ማለት አይከሮ በኋላ ደግሞ ተከላካይ ነው ከዛ ላይ ጋሽሮ ማለት ስቲል ሶኑን ጠብቆ ያለ ሰው ግዛው ምን ችግር አልወሰነ ጓደኛ አይና ወረደገ ነው ግዛው ጫውታል ምርጥ ተከላካይ ግን ከፓወር ጋር ነው ፓውል ስራል ያ ማለት ነው ሰብራው እንደመሰል ባንድ እግር ብቻ ነው በቀኝ ብቻ ነው ግዛው በግራ ተጫወታ በብለጥ አይጫወት አይችልም ኦኬ አሁን ባለ አንድ አይና ምንድን ነው ባለ ከምን አይጫወት ነው አሁን እሱ በአንድ እግር ብቻ ነው መታ በሁለት እግር መታ ሆነ ግራው መታ ግራ አለው በቀኝ መታ ቀኝ አለ በቀኝ ብቻ ስለሚጫወት በግራ ይመጣ ነው ሄዶ ይጠርባል በቀኝ መጣ ነው ይጠርባል ይሄ ነው በዚህ ላይ ነው አሁን ፋውል ይበዛ እንትን ብዙ ሰዎች እንደታገዙ በርግጥ ኢንፋክት መስበር የማይገባ መሳይ ታገዝ ማለት ኢኖሰንት የሆነ ተጫዋች ወንድሜው ትንሹ ነው የሆነ እሱ እንደሱ ተፈጥሮ ነበረ በማለት እንግዲህ አንዳንድ ጊዜ ስፖርተኞች ራሳቸውን አይዙ ብዙ ስፖርተኞች ወደቁት የሞቱት ራሳቸውን አይዙ ከጫወታ በኋላ ልማቸው እንትን በተለያየ ሱሶች ሲጠመሩና በቃ አማማታቸው እንግዲህ ከአትሌቲክስ እንግዲህ ውስጥ ነው እነማን ሞቱ አለ በፊት በምን ምክንያት ሞቱ አሁን የማሞ ወልደ ድሮ ሯጭ ነው ኢየሱስን ተጠቅሳቀል ከነበበ ግላ ጋር የሮጠን እሺ ማሞ ወልደ የሚባለው እሺ ያዝና ይሄ አለ ወይ ኢየሱስ ለምን አልተነሳም ቢባል እንደምንድን እና እንዲህ ስፖርተኛ ብዙ ጊዜ ራሱን ማዝ አለበት ከብዙ ሱሶች መወገድ አለበት ይኖራል ለረጅም ወቅት ነው
እግዚአብሔር ይመስገን እኔ አሁን 68 ዓመት ይያለሁ። እግዚአብሔር ከባረከ አንድ አመት መኖር አለብኝ ይፈልግ እና ለምን ራሱን ከጠበቀ መኖር ይችላል። ሳሙኤል ገብረስላሴ ጠመዝማዛ ነው። ኳስ በመጫወት በቃ እንትን ሲል ብዙ ጊዜ እንትኖች ይወርቃሉ። በዚህ ጊዜ ሪከር ጎል ያስገባል። ሲመታ ደግሞ በጣም አከረ። በዚህ ፕሪሚየር ሊግ አሁን አውሮፓ ሊግ ውስጥ የሱን የሩብ ጎል መታ የለም። ሪጎሬ ከተገኘ በቃ እሱ ነው እሱን መታም ምን ይስታል? በግራ ነው መጫወታ ቀምመው ሲጫወት ሞንዲ በቃ እነዚህ ልጆች በርግጥ አርፏል እሱም እና ጥሩ እንትን አለ። አሁን ያለውን የስፖርት ሁኔታ እንዴት ያዩታል? በተለይ እንደው በአካባቢያችን ያለውን የስፖርቱን ሁኔታ እንዴት ይገመገሙታል? የአውሮፓ ፕሪሚየር ሊግ መኖሩ ምንም ተጽዕኖ አያመጣም። እንደውም ከዛ ኮፕ ኢሚቴት ያደርጋሉ ለተጫዋች ማለት ከዛ ጫወታውን ኢሚቴት ያደርጋል። ወዴት እንደመጣ ምናምን የሱ መኖርም እኮ እንትን አረው ግን ራሱ እኛ ጋር አለ ወይ ነው እኛ ጋር በደንብ የሚያስተብር በደንብ የሚያሰለጥን አለ ወይ? እኛ ክረምቱን እኮ አስተማሪ ሆነን የስፖርት ተጠሪ 20 ትምህርት ቤቷ የስፖርት ተጠሪዎችን አሰልጥና በአውራጃ ትምህርት ቤት ጽፈት ተማካኝ ይሄ ነው ምን አሁን ይሄ አለ ወይ ነው? በየትምህርት ቤቱ ስፖርት እንትን አለ ወይ ነው? በየትምህርት ቤቱ ነው ሃይ ስኩል ለምሳሌ አስተዋውሳል አሉ እንዴ አሁን እኮ ማትሬት ምን ያላቸው እኛ ልጆች አሉ ግን ወዴት እንደምኳስ እንደመጣ ወዴት እንደመደረግ የሚያውቁ አይመስለኝ። ይቅርታ አድርጉልና እና እንትን ማለት አይደለም ሞያን ወዳለው እና ለዚህ ምንድነው ያንን ሞያ ማሳደግ የኛ እኮ ሰርቲፊኬት ነው ያለን ትምህርት መብሪያ ሱፐርቫይዘሪ መብሪያ ምናምን ተብሎ ስልጠና ተሰጥቶን በየጋፑ ተሰጥቶን እንጂ ዲግሪ ነው ዲፕሎማ ነው አይደል? ያኔ አገር ሁሉ ሰተናው ፍቅሩ አለ ወይ ነው እንደው ዲቮታር ወደ ውስጥ ህዝቡ ጋር ያው ህዝቡ ጋር እኮ ቀረ እኮ ስፖርቱ ላይ እንደው ቀርቶም እኮ አልሄደም እዛ ቆሞ ቀረ። እንትን ውስጥ አሁን ከፍተኛ ሊግ የኖረ ነው የኛ ክለብ የገረው ሱፐር ሊግ ውስጥ ነው ያለው። ከዛ አሁን ዘንድሮ እንደው ምን ላይ እንደደረሰ አላውቅም። እና ለዚህ ያንን የሚያናምር ያንን የተማሩ ሰዎች አሉ በርግጥ ሁለተኛ ዲግሪ ያላቸው ማት ልጆች አሉ። እነዚያቸው ምንድነው የሚለው እንግዲህ በቸስ ይሄ መቀየሩ በቃለ እናተ ለምን እንዲያታሰሪያ ድሮ እኮ አትበቀ ለምን እየሰራው ተብዬ እኮ ለምን እንዲያጥሽ ሞያ እኮ ነው ጌታዬ ሞያ እኮ ነው እንጀራ የሚያበላ ሞያ እኮ ነው። በስፖርት አሁን በኋላ እንደው ግብርና ሊግ ባንጂ እኔ ስልች ከጭንቅላቴ ውስጥ አይተው እና አሁን ይሄንን ወደ አልቦ እንትን ለማምጣት ግድም እንዳልኩ መቀስቀስ ነው ህዝባዊ ድርጅቶችን ማደራጀት ነው። ህዝባዊ ድርጅቶች ቀበሌ አለ አይደለም ከዛ እንግዲህ ከነማይ ያለ ምን እንዲያድግ ማድረግ አሁን ለምሳሌ ደርግ ትልቅ ነገር የሰራው ምንድነው ህዝባዊ ድርጅቶችን አሳድጓል ማለት ቀበሌ አለ ከፍተኛ አለ እነዚህም በደንብ ያደራጀ በዛ ውስጥ ሁሉም ጋር አሁን ወጣቶች ምን እየሰሩ ነው? ወጣቱ እኮ ወጣት ማህበር አለ አይደል እንዴ? ወጣት ማህበር ምን እየሰራ ነው? የኔ እኮ ወጣት ማህበሩ እኮ እንትኖች ማስገደድ ይችላል። የስፖርት እንትኖችን ምን እያሰራቸው ነው? ለሰለጣለ ምንድነው የተማረ ለምን እኛ እንደዚህ ወጣቶች አትኮተኩቱ? እሱም ገቢ ምንጭ እኮ ነው እንደው አሁን ያልኳቸው ሰዎች በሰሩ ለነሱ ገቢ ምንጭ እኮ እዛ ቁጭ ብሎ እንትን ካለ ግን አለ ወቀቱ እነሱ ጋር አለ የምለው እኔ አላውቅም። ለምሳሌ በማስተማር ደረጃ ያሉት አፕሪሼት ያደርጋል። በማስተማር ትምህርት ቤት ሃይ ስኩል ምናምን ሶሪ የሚያስተምሩ እነሱ የተካኑ ናቸው። ለምሳሌ አሁን ሃይ ስኩል ግርማን በጣም የተካኑ ናቸው። ግን ለነዚህ ቦታ ሰጥቶ ማድረግም ያስፈልጋል። ሌሎችንም ማስገደልች ይሄን ማለት የሚያስገድድ ክፍል ማስገደድ መቻል አለበት። አሁን በየወረዳ ሄደው ይሄን አለ እንትን ኮሚሽን እንትን አላት የምትከፍሉ አምጡ ከማለት
ያንን ወረዳም እንዲደራጅ ማድረግ የእንትኑ ማሰብሰብ ቀላል እኮ ነው። እኔ እኮ የገረሰብ ካለ ከሷ ምን ሰብስቤ ብር ለመጣ ይችላል። ያ ሳይሆን ስፖርቱ ግን ይዛ አለ ወይ ቅድም ያልናቸው የደቻ አንበሳ ቀዩ ማደጫና ተብሎ አለ ውሱ ያን ቀበሌም ሁሉ ያውቃል። እንዴት እንደሆነ እንደሞቱ እናውቃለን። አገር አውቃውት ያርገው ነው የሚሄዱት ሲያሸንፉ አንዱ ካሸነፈ በቃ ቃውጤ ነው። በቃ ከተማ ራሷ እርስ ብትወጥ ወጥተው ነው እንትን አሁን ያለ ያ እንዴት እናርገው በቃ አሁን ይቀር ወደተሽ እንዴት እናርገው ይሄን ነገር ወደ የሚለው መቀስቀስ ያስፈልጋል። የበላዮቻችን ሁሉ እጅ ማስገባት አለ። እነዚህ የተማሩ ሰዎች ይሄን ሁለተኛ ዲግሪውን ስፖርት ቁጭ ያለው ለማነት ነው የተማርከው ለማነት ማለት ለምን ምን ያደርግልህ ላይሰንሱ ስራ ላይ ካላባልኩ ስፖርት ማለት እንቅስቃሴ ማለት ዴሊ ነው። ሁሌ እንቅስቃሴ ሁሌ በጫቱ ሆቢ እኮ ነው ስፖርት ልሰራ በእውነት እኔ እንደ ስፖርት ዓለም አለ በህይወቴ እንደው የሚያስደስት ነገር ነው። በጣም ደስታ በተሳሳትኩ ቁጥርም ይስቃል። መሳሳት ነው አርማሉ ሲቀ እንደ ስፖርት ማለት እኮ ደስታ ማለት ነው። ሆቢ እኮ በቃ ይሄ ማለት ቅድም ነገር ለማውቅ ስፖርትን ለቅጣት አለማዋል ብቻ ነው። አሁን ጆሮን ያዝና እንዴ በተማሪ እንደሆነ አላቻል ይሄ ስፖርት እንደጠላ ማድረግ ነው። ስፖርት እንደ በስፖርትን ቅጣት መጠቀም የለም። ስፖርት አሁን ብዙ አይነት የስፖርት አይነት እኛ ይሄንን ይሄ ከስር ከቀበሌ ጀምሮ አደረጃጀቶች መኖር አሰልጣኞች መመደብ ይሰራ በቃ ማስተማር ቅድም እንደ ተክለ ሰውነታቸው ደህና የሆኑ ልጆች እንደ ፍላጎት ያላቸውን ማሰብ አገር ማተራመስ የሚችሉ ልጆች አለ። አገር ቶቦ ካፋና አለ አገር የሚያተረው ወጣቶች ሞልተዋል። በሁሉም ስፖርት አለ። በአትሌቲክስ ብትል በተለያዩ ትርኢቶች ሁሉ አለ። በሁሉ ነገሮች ሁሉ አለን። ሰው ኃይል አለን። ግን ይሄን ዲቦት የሚያደርግ ሰው የሚያስፈልግ አስተምሯል መንግስት እኮ ማት ተኩል አስተምሯል። ሁለተኛ ዲግሪ ያዘው ማት አሉ። እነዚህ ምን ከብቶ ያስተምሩ እንደ አማካሪ እናገለግል እንችላለን። ካስፈለገን መከራቸው እንነግራቸዋለን። ለምን እንዲህ ያታረጉ ግን ስብሰባ ያስፈልጋል። እዚህ ትልቅ ስብሰባ ታደርጋላችሁ። ትልቅ ስብሰባ ትልቆቹ ጋር ተደርጎ ይሄ ስፖርቱ ሰሩ እንዲዝ ከተፈለገ እንዲያምርና ወደ ቦታው እንዲመለስ ከተፈለገ ስብሰባ ተደርጎ ወዴት መግባት አለብን የሚለውን ከስር እንዴት አድርገን ወደ ላይ እናምጣ የሚለው ውስጥ መገባት አለበት። ያለበዛ የሞተ ነው። አሁን እኔ እንጃ መገነዝ ብቻ ነው ገረው አሁን ዝም ብሎ የብለው እንደዚህ እንትን ሞንታርቦ ምናምን ወጥቶ እንደዚህ አንድ አለ ምናምን ሩጫ አለ ኖ አይሰራ ስፖርት ዋና ስፖርት ቀረኩ እግር ኳስ ቀረ፣ መረብ ኳስ ቀረ፣ ቅርጫት ኳስ ቀረ፣ እጅ ኳስ ጋር አንድ ቦል ማለት የሚወርወር ማለት ይሄ ቀረ። እነዚህ በሞቱበት አገር ሌላው ምን የቁም ነገር አለ? ይሄን ያውቁታል። ለምን አስተምሩ? ለምን አስተምሩ? ቅዳሜና እሁድ እኔ ጓደኛ ማሰነው ሰው አብራውን ተባለና ሜዳ እኮ ነው ስናሰብር ነው ለእሁድ ጫወታ። ቅዳሜ ስናሰብ ዝናብ እንደው ጠዋት ያኔ ኖራ እናገኝ ከቤት ልጆችን አመድ አምጡ መረብ ኳስ ነው ለምን አናቸው እንዴት ተደጎር ሰዎች እንዲያዳበሩ አቶ በቀለ እንግዲህ በስፖርቱ ይሄን ሁሉ አመት አሳልፈው ይሄን ሁሉ እንግዲህ በስፖርት ውስጥ ብዙ ነገር አሳልፈዋልና እንደው ጥቂት የሚያጫውቱን ገጠመን ካለ አውዚ ሃይ ስኩል ስንጫወት ኪንደም ባልተጫወተ ታባሰ አልቀረችም። አዋሳ ነው አሁን ይኖር ነው ታላቅ ለዛ ለእንትን ስንጫወት የምን በመገው ላይ ተከላካይ ነው እንዲሁ መጣ ተጋጭቶ እንትን ያውቃል። ከጎን መጣና ይሄን እዚህ ሾት ይሄ እንትን እኔ እቺን ያዘና እሱ አጭር ነው በተሳ ጎል በምንም አይነት እኔ ያለው ጎል በዚህ አልፎ እንደዛ አስገባማ
እዚህ ሌላ ተከላ እንትን አለ ሌላ አጥቂ ከሱ ጋር መጣና እኔ ከሱ እሱ እቺን ያዘና እኔን በቴስታ ኳሰ በጣም ገርሞኝ እንዴ አንተ ፊት ለፊት መጣ እዛው ታቀምሰኛለህ እዚህ ምን ያለው አማራጭ በዛ ዞረ መጣው እንግላ በቴስታ ዘል አጋጣሚ ያገኘው ወለስልኝ አንድ ጊዜ ደግሞ ጅማ እንትሩን ስንጫወት ጅማ ከተማ ራሱ እንደ አውራጃ ነው ወዳደረው ጅማ አውራጃ ለእንትን ቀርቦ ስንጫወት እንደ ለገሰ የሚባል ያ ክፍለ ሀገሩ ትምህርት ሰራተኛ ነው ተጫዋችም ነው ግን እሱን ለማጥቃት አይደለም እሱ ሰውየው ተከላካይ ነው ይጎዳሃል የሚል በውስጡ አለው ከዛ እሱ ስመጣ ሸርተተ ብዙ ጊዜ ይመቸኛል እንዴ ሸርተተ ሲገባ እሱ በላይ ላይ ወርቆ ወደ ኋላ ሄዶ እዚህ ተቀጨ አንገቱ በስንት መከራ ነው እኔ ሞቷል ብዬ ነው በጣም አዝኜ ከዛ እንትን አክም በተወሰደው ነው ድኗል በርግጥ እና ምንድነው እሱ ሸርተተ መጥፎ እኮ ነው ሸርተተ ስትገባ ያ ሰውዬው ባንተ ላይ የሚዘፈደው ምን ያማራጭ የለውም አንዴ ሸርተተ ገብተህ ወደዛ አትሄድም እኮ እሱን ስለምትነካ አንተ ባንተ ላይ ይሄን አስታውሳለሁ ጎጀብ ቡድን ያኔ ማን ወሰለ አባቴ ገብሬ አሁን ግን ቦይ ያለ አይኖ እንትን ያለው ሰውዬው እሱ እንዴ ስከላከል ያኔ እሱ ተጫዋች ነበር መጥቶ እዚህ ላይ ሰውነት ያኔ የዚህ ሁለት ነው አለ እዚህ ደቁጭ ያለ እንዴ ሳይሱ ለማን ወግቶ ታሊያ ያለ እኔ ሳቅ ያዘኝ እንግዲህ ከዛ በኋላ ወረኩና እዛ ያለው ማለት ነው ክፍሌሽ ወንዴ ማሺ እናንተ የጓንደኛ ወይስ ያደረው ሲጃውታ አንተስ መጥተህ በእንትኑ ላይ እንዴት መጥተህ ቁጭ አልክ እኔ ግሬስ አናሳስ መጥቶ እዚህ ቁጭ ብሏል ያኔ አሁን እንትን ያለው ሰው በጣም ቀጭን ነበር እና ይሄን አስታውሳለሁ እንግዳችን እጅግ አድርገን ነው የምናመሰግነው ክቡራን ተመልካቾቻችን እንግዲህ የዛሬው ከአቶ በቀለ ጋር የነበረን ቆይታ እስካሁን የተከታተላችሁትን ይመስል ነበር ሳምንት በሌላ እንግዳ በሌላ ፕሮግራም ተመልሰን የምንገናኝ ነው የሚሆነው ፕሮግራሙን በመምራት አብሬያችሁ ቆይታን ያደረኩት እኔ ቤቴል መምሩ በካሜራው በኩል አቤል ተስፋዬ እንዲሁም ከሌሎች የስቱዲዮ ባለሙያዎች ጋር በመሆን ነበር አብረናችሁ ቆይታን ያደረግነው ሳምንታችሁ ያማረ ይሁን